ሰበር መረጃ አለን። የትግራይ ክልል ማለትም ህወሓት በዛሬው ዕለት በአፋር ክልል የጦር ትንኮሳ ማድረጓ ተሰማም። በዛሬው ዕለት በአፋር በተለያዩ አካባቢዎች የጦር ትንኮሳ ያደረገው ህወሓት የተለያዩ ቦታዎችን መቆጣጠሩና እንዲሁም ትንኮሳ ማድረጉን በቁጥር የማይታወቁም ሰዎች ህይወታቸው እንዳለፈም ተጠቁሟል። በሌላ ዜናም ወደ ትግራይ ክልል ሊገባ የነበረው 2.5 ቢሊዮን ብር በዛሬው ዕለት እንዲመለስ መደረጉን አስታውቋል። ክቡራኖቻችን ሰላም እንደምን አላችሁ? የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ አብራችሁን ከኛ ጋር እንድትቆዩም በአክብሮት እንጋብዛለን። በዛሬው ዕለት የትግራይ ክልል ማለትም ህወሓት በአፋር ክልል በተለያዩ አካባቢዎች ጦርነት መጀመሩንም አስታወቀም። ባለፈው ጦርነት በ4 ዓመት በተካሄዱት ጦርነት ያልተማረው ህወሓት በዛሬው ዕለትም በአፋር አንዳንድ አካባቢዎችም የጦር ትንኮሳ ማድረጉንም አስታውቋል። የኢትዮጵያ መንግስት በዛሬው ዕለት መግለጫ እንደሰጠው ህወሓት በራሱ ጦርነት ሳይሆን የተልዕኮ ጦርነት ለማድረግ መሆኑንም ተረድቻለሁ ሲልም ገልጿል። በዛሬው ዕለት መንግስት መግለጫ እንዳወጣው ለትግራይ ክልል የበጀት ዓመት ለ4 ወራት የሚሆኑ ለተለያዩ ጥቅም የሚሆኑ 2.6 ቢሊዮን ዶላር ለትግራይ ክልል የተላከ ቢሆንም በዛሬው ዕለት የትግራይ ክልል ማለትም ህወሓት በአፋር ባደረጉት ትንኮሳም ብሩም ወደ ትግራይ ክልል እንዳይራገፍ እንዲመለስ ለኢትዮጵያ ንግድ ባንክ ጥሪ አስተላልፏል። በዛሬው ዕለት ወደ ትግራይ ክልል ሊገባ የነበረው 2.6 ቢሊዮን ዶላር የኢትዮጵያ መንግስት ብሩ ተመላሽ ሆኖ ወደ ንግድ ባንክ እንዲገባም ለንግድ ባንክ ጥሪ አስተላልፏል። በዚህም ጥሪም ንግድ ባንክ በዛሬው ዕለት ወጪ ያደረገውን 2.6 ቢሊዮን ዶላር ወደ ንግድ ባንክ ተመላሽ እንዲሆንና እንዳይራገፍ በሰጠው ማስጠንቀቂያና ትዕዛዝ ብሩ ተመላሽ መሆኑንም ከደቂቃዎች በፊት መግለጫ ሰጥቷል። በሌላ ዜናም በተለያዩ የሀገራችን ክፍሎች በሚደረጉ ጦርነቶች በተለይ በአማራም በትግራይና በአፋር ክልል ብሎም በኦሮሚያም በአንዳንድ አካባቢዎች በሚደረጉ ጦርነቶች ህዝቡ መሰላቸቱንም በተለያዩ አካባቢዎች እየተገለጸ ይገኛል። በተለይ በአማራ ክልል በተለያዩ አካባቢዎች የደረሱ ሰብሎችን መሰብሰብ አልቻልንም። ጦርነት እየተካሄደ በሚገኝባቸው አካባቢዎችም አዝመራችን እየወደመ ነው። ፋኖም የኢትዮጵያ መከላከያም ሁሉም ለኢትዮጵያ የሚጠቅም አይደለም፣ ይልቀቁልን፣ እኛ ገበሬዎች ነን፣ ሰብላችንን መሰብሰብ እንፈልጋለን፣ ከሁለቱም ፓርቲ አይደለንም ሲሉ በተለያዩ ቃለ መጠይቆችም ገበሬዎች መማረራቸውንም ገልጸዋል። በተለያዩ አካባቢዎች ይህ ወራት የሰብል መሰብሰቢያ ሰዓት በመሆኑም ሰብል በሚሰበስቡበት አካባቢ አዝመራቸውን ማለትም የተለያዩ አዝመራዎችን በዱር በመመገብና በማውደም በተለይ በአማራ ክልል በተለያዩ አካባቢዎች ከፍተኛ ውድመት ደርሶብናል ሲሉም ገልጸዋል።
ከአንበጣ በላይ በተለያዩ አካባቢዎች በተለይ በአማራ ክልል የደረሱ በቆሎ፣ አገዳና የተለያዩ እሸት ነክ አዝመራዎችን በዱር እየተመገቡ ለቀጣይ ለረሃብ እንደምንዳረግም ተስፋ እናደርጋለን ሲሉም ገበሬዎች መግለጫ እየሰጡ ነው። ይህ በተለይ በአማራ ክልል በተለያዩ አካባቢዎች ምግባቸውን በገበሬው ማሳ ያደረጉ ወታደሮች ይህንን የገበሬ አትክልቶችንና ሰብሎችን ጨምሮ እያወደሙብን ነው ሲሉ በዛሬው ዕለት ምሬታቸውን ገልጸዋል። በሌላ ዜናም የአሰብ ወደብን ለኢትዮጵያ እንደሚመለስ እርግጠኛ መሆናቸውን የኢትዮጵያ ጠቅላይ ሚኒስትር አስታወቁም። ከ30 ዓመታት በላይ የተወሰደው የኤርትራ የአሰብ ወደብን ያለምንም ጥርጥር ኢትዮጵያ ታስመልሳለች ሲሉም ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ያለምንም ጦርነት ጦርነት ሳይነሳ በዲፕሎማሲ ብቻ እናስመልሰዋለን፣ ለመጠየቅ ምን አስፈራችሁ ሲሉም ባለፈው ሳምንት በነበረው የሕዝብ ተወካዮች ምክር ቤትም ተናግረዋል። በሌላ ዜና እንግዲህ በአሰብ ወደብ ዙሪያም የኤርትራ ሕዝብ ለኢትዮጵያ የአሰብ በርን እናካፍላለን፣ አብረን እንጠቀማለን፣ እኛ እንጠቀምም አላልንም። የኤርትራ መንግስት ለኤርትራም ለኢትዮጵያም የማያስብ መንግስት በመሆኑ የኤርትራ መንግስት አይወክለንም ሲሉ ገልጿል። ፕሮግራሞቻችን እንግዲህ እስካሁን የሰማችሁት ይመስል ነበር። ዜናዎችን ነገ በተለያዩ መረጃዎች በሌላ ዜና እስከምንገናኝ ድረስ ዛሬው ለያዝናችሁ ዜና እስካሁን ይመስል ነበር። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። እንግዲህ ለሀገራችንን ሰላም እንመኛለን። ትግራይም እንግዲህ ከ4 ዓመት ልቂት ትምህርት መውሰድ ይገባዋል ብለን እናምናለን። የኢትዮጵያ መንግስትም በተለያዩ አካባቢዎች የሚደረጉ ጦርነቶችን በአጭር እንዲያስቆም አሁንም ጥሪ እናቀርባለን። ሰላም ለሀገራችን፣ ሰላም ለዓለም እንላለን። ሰላም ባይ